ዓለም ከምትገመተው በላይ በፍጥነት እየተቀየረች ትገኛለች። ባለፉት ዓመታት የኤሌክትሪክ መኪኖች መንገዶቻችን ሞልተውታል። አሁን ደግሞ የጠፈር ጉዞዎች እየተለመዱ መጥተዋል። ነገር ግን የሰው ልጅ ከጥንት ጀምሮ ሲመኘው የነበረው ትልቁ ህልም ምን እንደሆነ ታውቃላችሁ? መሬትን ጥሎ በአየር ላይ መብረር የሚችል መኪና መስራት ነበር። ለዓመታት ሲጠበቅ የነበረውና በብዙዎች ዘንድ ፈጽሞ ሊሆን አይችልም ተብሎ ይታሰብ የነበረው ድንቅ ግኝት ዛሬ እውን ሆኗል። የቴክኖሎጂው አቅሚ ኤለን መስክ እና የቴስላ መሐንዲሶች በድብቅ የሰሩት እናም ዓለምን እጅግ እያነጋገረ ያለው እንዲሁም ዓለምን እያስደነገጠ ያለው የመጀመሪያው የበረራ መኪና ነው። ይህ መኪና የቴስላ ፕሮቶታይፕ ይባላል። ይህ መኪና እንደ አውሮፓውያን አቆጣጠር በ2026 ይፋ ሆኗል። አስቡት፣ በከተማ መሃል ባለው ከባድ ትራፊክ ተጨናንቀው ቆመዋል። በድንገት ግን መኪናው ከመንገድ ላይ ተነስታ በሰማይ አቅጣጫ መብረር ይጀምራል። ይህ የሳይንስ ልቦለድ ፊልም አይደለም፣ ዛሬ እውን እየሆነ ያለው እንጂ። ግን ይህ መኪና እንዴት ነው የሚሰራው? ከናሳ እና ከስፔስ ኤክስ የተወሰዱት የሮኬት ቴክኖሎጂስ በውስጡ እንዴት ተካተዋል? ዛሬ ከዚህ በፊት ማንም ነግሮት የማያውቀውን ስለ ናሳ መኪና ወይም የበራሪ መኪና ሙሉ በሙሉ እስከ መጨረሻው እናሳያችኋለን። አብራችሁን ቆዩ። ቴስላ በኤሌክትሪክ መኪኖች የዓለምን አብዮት መፍጠሩ ይታወቃል። ነገር ግን ኤለን መስክ በዚህ ብቻ አልተወሰነም። ከዓመታት በፊት የሚበር መኪና መስራት እንችላለን፣ ግን ደህንነቱ የተጠበቀ ማድረግ ፈተና ነው ብለው ነበር። ዛሬ ግን ፈተናውን ተሻግረዋል። ይህ የመጀመሪያው ፕሮቶታይፕ ከማዕከላዊ መኪኖች ፈጽሞ የተለየ ቦዲ ያለው፣ አብዛኛው አካሉ ከቀላልና እጅግ ጠንካራ ከሆኑ የካርቦን ፋይበር እና እንዲሁም ከታይታኒየም የቅይጥ የተሰሩ ናቸው። ምክንያቱም መኪናው በአየር ላይ ለመብረር ክብደቱ እጅግ አነስተኛ መሆን አለበት። ይህ መኪና ልዩና ከሌሎች በራሪ መኪናዎች ወይም ሙከራዎች የሚለየው ምንድን ነው? መልሱ ስፔስ ኤክስ ነው። ኤለን መስክ የሮኬቶችን የማረፊያና እንዲሁም የግፊት ቴክኖሎጂ በዚህ መኪና ላይ ተጠቅሞበታል። መኪናው ተራ ሄሊኮፕተር አይደለም። በውስጡ ከግፊት ጋር የተያያዙ የሮኬት ማስተካከያዎች ወይም ጎልድ ጋስ ትረስተር ይዟል። እነዚህ መኪናዎች በአየር ላይ ያለ አቅጣጫውን በፍጥነት እንዲቀይር፣ ሚዛኑን እንዲጠብቅና ባልተጠበቀ አደጋ ጊዜም እንዲሁ የሰብአዊ ሕይወትን በሰከንዶች ውስጥ ለማዳን የሚያስችል ቴክኖሎጂ አላቸው። ባትሪውን ብንመለከትም እንኳን እጅግ የረቀቀ የሶሊድ ስቴት ባትሪ አለው። ሲስተሙም የተገጠመለት ሲሆን በአንድ ቻርጅ ሁለቱንም በመንገድና እንዲሁም በአየር ላይ የመንዳት በጣም የረቀቀ ከፍተኛ ቴክኖሎጂዎችን ተላብሷል። ይህ መኪና በዓለም ላይ ካሉ አስደናቂ መኪናዎች አንዱ ነው። እንደውም የቴስላ ካምፓኒ ይህን በራሪ መኪና ከአንድ በዓለም ላይ ቁጥር 1 ለማድረግ እየሰሩ ይገኛሉ። አሁን የሚነሳው ሌላው ትልቁ ጥያቄ ደግሞ ይህ መኪና ማን ይነዳዋል? አብራሪ መሆኑ ይጠበቃል የሚለው ነው። መልሱ አያስደንቅም። ምንም አይነት የፓይለት ፍቃድ አያስፈልግም። መኪናው ሙሉ በሙሉ በቴስላ እጅግ የረቀቀ አርቲፊሻል ኢንተለጀንስ ቁጥጥር ስር ነው። መነሻና መድረሻውን በስክሪኑ ላይ ብቻ ያስገባሉ። መኪናው ራሱ በአስተማማኝ የአየር ላይ መስመሮች ወይም ስካን ላይንስ ተጠቅሞ ከሌሎች የኢንቨርተር ተሽከርካሪዎች ጋር ሳይጋጭ በሰላም ወደሚፈልግ ቦታ ያደርሶታል። የዚህ ስህተት እድል ወይም ሂውማን ኤረር እዚህ ጋር ሙሉ በሙሉ ጠፍቷል ማለት ይቻላል። የኤለን መስክ የመጀመሪያው የበረራ መኪና ፕሮቶታይፕ ዓለምን ማናወጡን ምንም አያስደነግጥም። ይህ ግኝት የትራፊክ መጨናነቅን ታሪክ የማያዳግም እርምጃ ይወስድበታል ማለት ነው። የጊዜ ጉዞውን እንኳን ወደ ደቂቃዎች የሚቀንስና የሰውን ልጅ ከምድር ወሰን የሚያወጣ ትልቁ ምርት ነው ማለት ይቻላል። ይህ ቴክኖሎጂ በዓለም ላይ እስካሁን ከተፈጠሩት እጅግ የላቀውና ድንቁ ቴክኖሎጂ ነው። የቴስላ ካምፓኒ ባለቤት እንኳን ኤለን መስክ ይህ ራሱ ማመንና ራሱን ለማመን የከበደው ትልቁ ግኝቱ ነው እያለፈ ይገኛል። ይህ መኪናስ እንዴት ወደፊት በዓለም ላይ ገኖ ይወጣል የሚለው አሁንም ጥያቄ ላይ ነው። እናንተስ ብትሆኑ የኤለን መስክ ይህ መኪና ወደፊት በዓለም ላይ እጅግ ታዋቂና ግዙፍ የቴክኖሎጂ ፈርጥ ይሆናል ብላችሁ ታስባላችሁ?
አሁን ጥያቄው ወደ እርስዎ ይመለሳል። ይህ የበረራ መኪና ቴስላ በቅርቡ ለገበያ ሲቀርብ ተጠቅመው ሰማይን ማረስና እንዲሁም ይፈልጋሉ ወይስ በመሬት ላይ ባሉ መኪኖች መጓዝ ይመርጣሉ? ሐሳቦና አስተያየቶን ስለዚህ አዲስ ቴክኖሎጂ ያለዎትን ግምት ከታች ባለው ኮሜንት መስጫ ላይ የጻፉልኝ። ይህ ቪዲዮ ካስደሰቶት፣ አዲስም ነገር ካስተማሮት ቪዲዮን ላይክ እና እንዲሁም ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ አባል ይሁኑ። ስለ ቴክኖሎጂ ምን ያስባሉ? ሐሳቦትንም በኮሜንት መስጫ ስር ያጋሩ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ። መልካም ጊዜ